ተክደሃል፣ ምንም ዋጋ እንደሌለ ተነግሮሃል። እንግዲያውስ ምንም አትጨነቅ፣ ምክንያቱም አንተ ብቻ ሳትሆን ፈጣሪም የክህደትን ሕመም ያውቀዋል። ከ3 ዓመት በላይ አብሮት በቆየው ይሁዳ በ30 ዲናር ተሽጧል። በጓደኝነት ውስጥ ወራት ቀላል አይደለም። ዓመታት ሲጨመር ደግሞ ክብደቱ በዛው ልክ ይሆናል። አብሮ መብላት መጠጣት ብቻ ሳይሆን ሚስጥር መጋራትም ይመጣል። ይሁዳ ከኢየሱስ ጋር የነበረው ወዳጅነት ወይም ጓደኝነት እጅግ በጣም ጥልቅ ነበር፣ ነገር ግን ክዶታል። ሌሎችም በመጽሐፍ ቅዱስ ውስጥ ያሉ ዮሴፍ፣ ያዕቆብ፣ ዳዊት ሁሉም ተክደዋል። በተለይ ዮሴፍ በገዛ ወንድሞቹ እንደ ባሪያ ተሽጧል። ይህ ቀላል ሕመም አይደለም። በማንም ልትካድ ወይም ዋጋ እንደሌለ ልትቆጠር ትችላለህ። ነገር ግን በገዛ ወንድሞች እንደ መናቅና እንደ መሸጥ ያለ ሕመም የለም። ግን ሁሉም ያልፋል። ፈጣሪ ለሁላችንም እቅድ አለው። ሁሌም እንደ ተካድክ ሲሰማ ይሄን አስብ። ተክደው ተነስተው ዋጋ እንዳላቸው ያስመሰከሩ ብዙ ሰዎች አሉ። ከምንም በላይ ደግሞ የኛ ዋጋ የሚወሰነው በሰው እይታ ሳይሆን በፈጣሪ እይታ ነው።